ቪዲዮውን ሲጀምሩ በላይክ ጀምሩ። ላይክ አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁልኝ? ዛሬ ደግሞ ለኢድ የተገዛልኝ የመዳሜ ስጦታ እላቸዋለሁኝ። የጫማዎቹ ደግሞ እነዚህ እንደዚህ ናቸው። እዚህ ጋር አበያ አለ። ማሻአላ አበያው ያምራል። ያው እነዚህ ፍሶሶቹን አልፈልጋቸውም፣ ግን እንትን ማለት እችላለሁ። እነዚህን ገንጥዬ ማውጣት እችላለሁኝ ማለት ነው። እና እንደዚህ ነው የኢድ ስጦታ እላችኋለሁኝ ውዶቼ። ከእናንተስ ጋር ምንድን ነው ስጦታችሁ? ተናገሩ። እንደዚህ አርጋ ገዝታልኛለች ትናንትና እላችኋለሁ። ማሻአላ ባየው በጣም ያምራል። ጫማዎቹን ደግሞ አስተያየት ስጡ፣ አስተያየት ስጡ፣ ሀሳብ አስተያየት። ላይክ ሼር እያረጋችሁ ተከታተሉ እላችኋለሁ። ላይክ አትርሱ ውዶቼ። ቪዲዮ ሲደርሳችሁ ይህ ቪዲዮ የደረሳችሁ ላይክ ሼር ማድረጋችሁን አትርሱ። ቤተሰብ ያልሆናችሁ ሰብስክራይብ እያረጋችሁ አበረታቱኝ። ቤተሰብ የሆናችሁም ደግሞ ላይክ አትርሱ። ስለ መልካም አስተያየታችሁ፣ ስለ መልካም ግዳፋችሁ በጣም ነው የማመሰግነው ውዶቼ። አይዞሽ በርቺ እያላችሁ ለምታበረታቱኝ ሁላችሁንም አመሰግናለሁ የኔ ውዶች። ያው እንግዲህ ኢዱም ደረሰ። ዙልሂጃ ዛሬ 8ኛ ቀኑ ነው። ዱዓ አድርጉ፣ በኢባዳችሁ በርቱ እላችኋለሁ ውዶቼ። አላህ ደግሞ ስደትን በቃ ብሎ በሀገራችን ከቤተሰቦቻችን ጋር ኢድን የምናከብር አላህ ያድርገን። ሌላም ነበረ ግን አላቀረብኩትም። ሌላም ነበረ ረሳሁት ሳላቀርበው። በቀጣይ ቪዲዮ ማመጣ ይሆናል። ያንን ደግሞ ኢንሻአላህ በቀጣይ ቪዲዮ አመጣዋለሁኝ እላችኋለሁ። ድምፄ ግን ይሰማል አይሰማም? አላሁ አለም። እኔ ሳወራ የጮኩ ነው የሚመስለኝ፣ ግን ቪዲዮ ላይ ብዙም የሚሰማ አይመስለኝም። የጮኩ ያወራው ይመስለኛል። ጉድ እኮ ነው። እና ይሄንን ይመስላል ውዶቼ እላችኋለሁ። እንደው ሁሉም ጥቋቁር ነው እንደ ጫማው እንዳትሉ ባይሆን ተመሳሳይ ነው። ያው ዲዛይናቸው ይለያያሉ እንጂ ተመሳሳይ ጥቁር ነው። እንግዲህ መዳምዬ እናመሰግናለን። አላህ ይስጥልኝ ብያለሁኝ። አላህ ርዚቅሽን ያስፋልሽ ብያታለሁ። እንግዲህ
ሜሴጁ ደግሞ ይሄም የሷ ስጦታ ነው። ይሄ ስለምን ይቀራል? ሌላው ውሃ አጠገቤ የለም። ቆይማ ይሄ ክሬም ምንድን ነው ግን ንገሩኝ እስኪ። የምንድን ነው? የፊት ነው ወይስ የምንድን ነው? እስኪ የምታውቁት ማለት ነው በኮሜንት። ይሄንን ገዝታልኝ እኔ ምን እንደሆነ አላውቅም፣ አልተጠቀምኩትም፣ ዝም ብዬ አኖሬዋለሁ። ይሄ ማለት ነው። ወይም ተጠቅማችሁት የምታውቁ እህቶቼ የምን እንደሆነ ንገሩ። ኧረ ተይ ሳይለንት አድርጌያለሁ ብዬ ከሰዎቹ ቤት ነው ይኸኛው ስልክ ድምጿ ሊመጣ ነው። ሙሪ አንቀስ በይ እንጂ ተይ ተይ ተይ፣ ስራ ይዣለሁ። ጉድ እኮ ነው። ይህንን ክሬም ማለት ነው የምታውቁ እህቶቼ የምን እንደሆነ እኔ አላውቀውም። ገዝታ ስታመጣ ብዬ ተቀብዬ አስቀመጥኩት። ወይኔ በላቸው። ሰው እኮ ወይም የምንድን ነው ብሎ ይጠይቃል። እኔ ግን አልጠየቅኩም፣ ዝም ብዬ አስቀመጥኩ። መቼም ያላወቁትን መጠየቅ ጥሩ ነበር፣ ጠይቆ ማወቅ። እንግዲህ ውዶቼ ይህንን ይመስላል የዛሬው ቪዲዮ እላችኋለሁኝ። ላይክ ሼር እያደረጋችሁ አበረታቱኝ። ቪዲዮዬን እስከ መጨረሻው ሁኑልኝ፣ በርህ እዩልኝ እላችኋለሁ። የእናንተ እገዛ ያስፈልገኛል። እንደው $10 እንዲሞላ ማለት ነው ከመሳፈሬ በፊት ፓስፖርቴ በዚህን ሳምንት ይመጣል ብዬ ተስፋ አደርጋለሁኝ። ወር ሊሆነኝ ነው እንትን ካልኩኝ እና ቪዲዮዬን በር እዩልኝ ውዶችዬ። እስከ ዛሬም ድረስ ከጎን የሆናችሁ ከዚህ ያደረሳችሁኝ፣ አሁንም ደግሞ ትብብራችሁ አይለኝ እላችኋለሁኝ። ወዳችኋለሁ፣ አክብራችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ግራም ላይ ምንድን ነው? እና ውዶችዬ $10 ገና ሳልሄድ በፊት እንዲሞላ ቪዲዮዬን እስከ መጨረሻው ሁሉኝ፣ በር ይዩልኝ። ላይፍ ስገባ ደግሞ በበር መግባት አልችልም። ስመጡ በር አየት አድርጉልኝ። ግማሽ ባትቀመጡም ችግር የለውም። በር አያችሁልኝ 15 ደቂቃ 20 ደቂቃ ይበቃችኋል ማለት ነው። እኔ ግማሽ ተቀምጬ ግማሽ አልሞላን ብላችሁ ቁጭ እንዲያትሉ